ሰላም ሰላም የዩቱብ ቻናል ቤተሰቦች፣ ዩቱባችን እንደምታውቁ መንኋል ለሁሉም የሚለው ነው እና ዛሬ ደግሞ በአዲሱ በፓርት 2 መጥተናል። እንግዲህ ቤተሰቦች በላይክ በሼር በሰብስክራይብ እንዳትረሱ፣ በጣም ስለሚደግፉን። ለጀማሪ ደግሞ በደንብ ብትደግፉ፣ አዲስ ስንሆን በደንብ እንድትደግፉና እንድታበረታቱን እንጠብቃችኋለን። ብዙ ወሬ አላበዛባችሁ፣ ወደ ፓርት 2 እንግባ። ዩሚን በጣም እኮ ነው የምወድሽ ይላታል። እጁን ሲነካት እሷ ፈቀቅ ታደርግና አይ በቃ በዚህ ይብቃ ትለዋለች። ካፌ ውስጥ ያሉ ሰዎች በሙሉ ደንግጦ ያያቸዋል። እሱ ለምን ሲላት እሷ አይ ከዚህ በኋላ ግንኙነታችን በዚሁ ቢያቆም ደስ አይልም? በዚሁ ቢያቆም ደስ ይለኛል። ጋብቻ የሚባል ነገር የለም፣ ኢቨን ብሬክአፕ እንደራረግ ትላለች። ከዛ ለምን ላልከው ጥያቄ ደግሞ እኔ በጣም ስለምበዛብህ ነው መሰለኝ እና እድለኛ ሰው ልፈልግ አንተ አይደለህም ይቅርታ ትላለች። ከዛ እንደዛ ካለችው በኋላ ካፌ ውስጥ ያሉ ሰዎች በሙሉ ብሬክአፕ አለችው፣ እንደዛ አናገረችው። ሴቶች በተለይ ይሄን የመሰለ ሸበላ ወይኔ እኔም ቢያደርገኝ ይላሉ። ወንዶች ደግሞ ኢቭን የካፌው ባለቤቶች። እሷ ግን ተነስታ ቻው ድጋሚ ባንገናኝ ደስ ይለኛል ትለዋለች። ከዛ በኋላ ከ3 ወር በኋላ እናያለን ብሬክአፕ ከተደራረጉ ካፕሎችን ስታይ እሷ ወይኔ ሲያምሩ ምናምን ብላ የራሷ የድሮ ላይፏ ትዝ ይላታል። እኔ እንዴት ቆንጆ እንደነበር እንዴት እንደምናምር፣ ግን ያው ሁሉም ነገር ድሮ ሆኗል ብላ እየተንፏቀቀች ካምፓኒ ትሄዳለች። የስራ ቦታዋ ጓደኞቿ ማረች ልጅ ግን ምናምን ብሎ እቃውን እየሰበሰቡ፣ ልጅ ግን ከብሬክአፑ በኋላ በጣም ተቀይራለች። ይሄ ላይፏን ማኔጅ ማድረግ አለባት እኮ ለሱ ብላ እድሜ ልኳ እንደዚህ ሆነች ትቀጥለው ምናምን ብላ ጓደኛዋ ካፌ ይዛላት ትሄድና ኮፊ ያንቺ ጠጪ፣ ያንቺ ልጅ ግን ያምሻል፣ ራስሽን ሆኛ እንዴ ግዴታ በቃ መለያየት ማለት ራስን ማጣት ነው። እንደውም ዛሬ ማታ ፓርቲ አለንና ትሄጃለሽ፣ እንትና ያዘጋጀችው ፓርቲ ግድ ነው፣ ሌላ ሰው ተዋወቂ፣ 3 ወር ሆኖሻል እኮ ምንድነው በዚህ ሂደት ምናምን ብላ ትቆጣታለች። ጓደኛችንም እሺ ምናምን ብላ ትስማማለች። ከዛ ማታ ወደ ፓርቲው ይሄዱና እንዴ ፓርቲው ያበደ የሚያምር ነው፣ በጣም ቆንጆ ፓርቲ ነው። ከዛ ጓደኛዋ በቃ እኔ እንትን ደርሼ መጸዳጃ ቤት ደርሼ ልምጣ፣ እስከዛ ድረስ ምግብ ወስደሽ ጠብቂኝ ምናምን ትላታለች። ጓደኛችንም እሺ በቃ እጠብቅሻለሁ ቶሎ ነሽ እንዳታረፍጂ ምናምን ትላታለች። ከዛ በኋላ ጓደኛችን ምግቡን ተቀብላ ቁጭ ብላ ትንሽ ኩኪሱን እየበላች አጠገቧ ያምር ወንድ ታያለች። ከዛ ወይኔ ሲያምር እስቲ ቆይ ላናግረው ምናምን ብላ አባት የእንትና ጓደኛ ነህ እንዴ ምናምን ብላ ስትላት፣ ከዛ አይ አይደለሁም ብሎ በሻከራ ያለ ድምጽ ሳይነግራት አይ ለምንድን ነው እዚህ የመጣው? እኔ እኮ የመጣሁት ጓደኛዬ በቃ እንትን አየሩ ሰጂ ምናምን ቀይር ምናምን ብላ ትለፈልፋለች። ከጓደኛዋ ጋር የለፈለፈችው። ከዛ እሱም በቃ እሷ የምትለፈልፈው ነገር እየደበረው በአንዴ ብድግ ብሎ መጀመሪያ አያያትም። ከዛ ሲያስጠላ እቺ ሰው ራሱ አያይም ሲያናግሩ ምን አይነቱ ጉረኛ ነው በውስጥ እያለች ብድግ ብላ እንደዚህ አያትና ታውቂኛለሽ? የት ነው የምታውቂኝ? ምንድነው እንደዚህ ለምትለፈልፊ ስታስጠላ ወረኛ ምናምን ብሎ ይሰድባታል። ምንድነሽ ታዋቂ ሰው ነሽ ይላታል። ኧረ አይደለሁም ትለዋለች። እናት አታውቂኝም እና ለምን እንደምታናግሪኝ ምናምን ብሎ ያያታል። ከዛ እሷም ደንግጣ እኔ ደህና ሰው ያናገርኩ መስሎኝ ነበር ለካ ሳይኮን ነው ሳናግር የነበረው ብሎ እሱ ደግሞ በዚህ ፊቱ ያያታል። አይ ሳይኮ እያለች በውስጧ ለሱ ስልኩ ይጠራና ኤስጂ የሚባል ሰው ይደውልለታል። ከዛ በአንዴ ወንበሩን ጥሎ ብድግ ብሎ እየሮጠ ነው የሚወጣው። ከዛ ሰው እኔ ፈጣሪ ስንት ሰው ነው ቆይ እዚህ ዓለም ውስጥ ያለው ምናምን ብላ ደንግጣ ታየዋለች። ከዛ እሱን ሳትጨርስ ዋሌቱን መሬት ታገኘዋለች። ይሄ የዋሌቱ ራሱ ጥሎ ሄደ ምናምን ብላ ዋሌቱን ስትከፍት አይዲን ታገኝና ስሙ ሂዩንዶ እንደሆነ ታነባለች። ኦ ደስ የሚል ስም ነው ምናምን ብላ ዋሌቱን ለመመለስ እየሮጠች ሳለ የወንድ ድምጽ ትሰማለች። ከዛ ቆይ እሱን መሆኑን ቼክ ላድርግ ብላ ግድግዳ ላይ ደገፍ ብላ ስታይ እሱ ነው እና ከሴት ጋር ቆሟል። ከሴት ጋር ለመቆም ነው ይሄን ያህል ሲሯሯጥ የነበረው ምናምን ብላ ቆማ በቃ በመሀል ከመግባባቸው አዳምጣችሁ እስኪጨርሱ ምናምን ብላ ከዛ እሱ ይጀምራል ወሬ ከያቺ ልጅ ጋር ነገርኩሻ በቃ አልወድሽም ወድጄሽም አላውቅም እስከዛሬ ካንቺ ጋር ስሆን እንለያይ ብዬ ስንት ጊዜ ነገርኩሽ።
ድጋሚ ፊትሽን ማየት አልፈልግም። እሺ በቃ እንዴ አታስጨንቅኝ፣ አትደውይልኝ፣ አታናግሪኝ፣ አትምጪ፣ አንገናኝ። ይሄ ምን አይነቷ ናት ምናምን ብሎ ፊቱን በንዴት እንደዚህ እያጨማደደና እየያዘ አንገናኝ በቃ ምናምን ይላታል። እንደዚህ ካላት በኋላ ፊቱን በቃ እንደዚህ ብሎ ነገርኩሻ፣ አልወድሽም፣ አልፈልግሽም ምናምን ይላታል። ከዛ በኋላ ጓደኛችን ደግሞ ከዚህ በፊት እንደዛ አይነት ነገር ገጥሞት ስለነበረ የድሮ ላይፏን ታስታውስና በጣም የምትናዳ፣ አይ ወንዶች ስታስጠሉ፣ ሴት ልጅ እንደፈለጋችሁ ትጠቀማላችሁ ፍቅሯን፣ እንክብካቤን፣ ከዛ ስትፈልጉ ደግሞ ትጥላላችሁ፣ ወንድ ሁላ አንድ ናችሁ፣ ደደቦች ምናምን ብላ በውስጥ የተሳደበች በአንድ የሰዓት ታስበው ግን ንዴቱ ይወስዳትና ስሜታዊ ሆና የያዘችውን ዋሌት ትወረውርበታለች። ከዛ አጠገብ ያለችዋ ልጅ በጣም ትደነግጣችሁ። እሱ ማን ቢደፍር ነው እንደዚህ የሚመታኝ ብሎ ዞር ሲል ጓደኛችን ለካ ትዝ ይላታል ያደረገችው። ወይኔ ጉዴ ምንድን ነው ያደረጉት? ያመኛል እንዴ? በቃ አሁን ገደለኝ ምናምን እያለች ታወራለች። ከዛ ገና ሳትጨርስ ሆነን ቀና ስትል እያያት ነው። አንቺ ነሽ እንዴ ምናምን ይላታል። ከዛ እንዴ ደንግጣ እኔ ነኝ ምናምን ብላ እሱ ጋር ነው ዛሬ የሚያበቃለን ፓርት ቱዋችን እና ቀጣይ ሂዩንዶ ምን እንደሚላት እናያለን። እንዴት እሷም ከዚህ ነገር እንደምታመልጥ ደግሞ we will see እና በቀጣይ ፓርት እስክንገናኝ ድረስ ደህና ሁኑ። ቻው ቤተሰቡ